ሕፃን እንደተወለደ ማየት ያለበት የእናቱን አይን ነው። አይን አይቶ ልብ ይፈርዳል ይባላል። አብዛኛውን ጊዜ የሚርገበገበው ስናወራ ነካህም አልዳሰሰም፣ ግን ከኋላ ሲቆም ከብዶ አይን ምቀኛ ናት ይላል። ለምሳሌ በቅዱስ መጽሐፍ ላይ ወሬኞች ስንሆን ግን አይናችን በጣም ይርገበግ። ሰውነት መብራት አይን ናት። አይን በጣም ውስብስብ ተፈጥሮ ያላት ናት። ከአይን በላይ ትንሽ ውስብስብ ሊሆን የሚችለው ይሄው የሰው ልጅ አንጎል ነው። በብዙ ቢሊየንስ ኒውሮን የተዋቀረ በመሆኑ በጣም ውስብስብ ነው አንጎል። ከዛ ዝቅ ብለን ብናይ አይን ነው። እንግዲህ አይን በጣም አስገራሚ ነው። ከተፈጥሮ መካከል እኔ በጣም ከምገረምበት ነገር የአይንን ተፈጥሮ ነው። አንደኛ ጽንስ በተፈጠረ ከ2 ሳምንት በኋላ አይኖቹ ማደግ ይጀምራሉ ነው። እንግዲህ ከማህፀን ጀምሮ ያለ ታሪክ ነው የሚጀምረው። በዚህ አጋጣሚ አንድ ፎቶ ተመልክቼ ነበረና ሳሙኤል ይባላል። እናቱ 3 ወር ከ3 ወር 4 ወር አካባቢ ማህፀኗ ይጎዳል። ከዛ ጀርመን ነው መሳሪያ ያስገባሉ ለማከም እና መሳሪያውን አይቶት በእጁ ያዘው። ፎቶ አነሱት። ከተወለደም በኋላ ተነስቷል ማለት ነው። እና በጣም የሚገርምና ከማህፀን ከ2 ሳምንት በኋላ አይኖች ማደግ ይጀምራሉ ይላል ሳይንሱ። እንግዲህ ስንወለድ ጥቁር፣ ነጭ፣ ግራጫ ማየት እንችላለን። ምክንያቱም አንዳንድ የነርቭ ሴሎች በተለይ በሬቲናና በአንጎላችን ውስጥ ሙሉ በሙሉ ዳብረዋል አይባልም፣ ቀስ ብለው እየዳበሩ ስለሚሆኑ ነው። ከሳምንት በኋላ ግን ሕፃኑ በፍጥነት ቀለማትን የማለየት ችሎታው እየዳበረ ይመጣል። ስለዚህ ከጽንስ ጀምሮ የነበረው ሂደት በመወለድና በማደግ እያደገ ይሄዳል ማለት ነው። ሌላው በጣም አስገራሚ ነገር ሕፃናት ሲወለዱ ያለቅሳሉ፣ ግን እምባ የላቸውም። በጣም የሚገርም ነው። እንግዲህ አይንን ካየን ነው የሚለቀሰው በአይን ነው። እምባ ግን የሌለው ግን ደረቅ ለቅሶ ያለቅሳሉ። እና ከ1 ወር እስከ 3 ወር አካባቢ ነው አይን እንግዲህ እንባ ማመንጨት የሚጀምረውና ሕፃናት ምርር ብለው ሲያለቅሱ እንባቸው በጉንጫቸው ላይ ሲፈስ ያው የእናት ልቧ ይንሰፈሰፋል፣ አንጀቷ ይንሰፈሰፋል ይባላል። እና ከጩኸት ቀጥሎ እንባ በማመንጨት አይን ትልቅ ድርሻ አለው። ሌላው በጣም አስገራሚ ነገሩ አይናችን ክብደት አለው። በ0.25 አውንስ ወይም 7.5 ግራም ይመዝናል ማለት ነው። ራሱን ችሎ ክብደት ያለው ነውና በየሴኮንዱ ብንችል 50 የተለያዩ አካላት ላይ ማተኮር ይችላል በቅጽበት ውስጥ ማለት ነው። ለምሳሌ 1 ሴኮንድ አየህ እንዴ ስል ብዙ ነገሮች ስካን የማድረግና የማየት አቅም አለው። ሌላው በጣም አስገራሚ ነገሩ 3 ቀለማትን ይለያል በመሰረታዊነት ቀይ ቀለም፣ ሰማያዊ ቀለም፣ አረንጓዴ ቀለማትን በኮምስ አማካይነት ሲለይ እነዚህ ደግሞ ከብርሃን ሞገድ ጋራ ይሰናሰሉና ይዋሃዱና በአማካይ ከ1 ሚሊዮን እስከ 10 ሚሊዮን የሚደርሱ ቀለማትን መለየት የሚችል ነው ተፈጥሮ አለ። አያስደንቅም? በጣም ነው የሚደንቀው። ይሄን ያህል ውብ ተፈጥሮ ያለን። ሌላው ማስነጠስ አይንን ከፍቶ አይቻልም። ስትሞክረዋለህ ሳሚ? ማስነጠስ አይን ከፍቶ ማስነጠስ ሲያስነጥስ አይኑን ሰው ይጨፍናልና አይንን ከፍቶ ማስነጠስ አይቻልም። የራሱ ከአይን ጋር የተያዘ አስገራሚ ነገር ነው። እንግዲህ በጣም የሚገርመው በአመት ከ5.2 እስከ 7.1 ሚሊዮን ጊዜ አይን ይርገበገባል። ብሊንክ ይርገበገባል። እንግዲህ እስከ 7 ሚሊዮን ድረስ በአመት ማለት ነው። ስለዚህ በሰዓት ቢያንስ ከ900 እስከ 1200 ጊዜያት አይናችንን እናርገበግባለን። በጣም ይሄ ደግሞ ሌላው በቀን እንግዲህ ከ14400 እስከ 19200 እንደማለት ነው። ይሄ እንግዲህ ምን ያህል የመርገብገቡን ፍጥነት ነው የሚያሳየ። ግን የሚገርም በሳምንት ከ108800 እስከ 134000 ጊዜ ስናርገበግብ አብዛኛውን ጊዜ የሚርገበገበው ስናወራ ነው። ይርገበገባል። ስናነብ ደግሞ ይቀንሳል። ፎከስ በጣም ትኩረት ሰጥተን ነው የምናነበውና ወሬኞች ስንሆን ግን አይናችን በጣም ይርገበገባልና እንግዲህ ትንሽ ወሬን ቀነስ በማድረግ ወደ መጻሕፍት ማተኮር ያንን እርግብግቢት ምን ያደርገዋል? ያወርደዋል፣ ይቀንሰዋል ነው። በዛውም ስናነብ እውቀት ገንዘብ እናደርጋለን። ይሄ ነው። ሌላው እርግብግብታው ከ0.1 እስከ 0.4 ቅጽበት ውስጥ የሚከናወን መሆኑን እና ይሄ ደግሞ የሚያሳይ ማስሉ በጣም ፈጣን ነው ማለት ነው። በዚህ ደረጃ ከተርገበገበ ምን ያህል ፈጣን የሆነ ማስል እንደሆነ አስበው። በጣም እንዲሁም ብዙ ጊዜ የሕክምና ባለሙያዎች ምን ይመክራሉ? አይን ብዙ ሲስተማም ይሄ በተለይ ከአይን ጋር
ህመም ሲመጣ አይናችን እንድናርገበግብ ቶሎ አይንና ስለምድ ላይ መስሉን አንዳንዴ መስሉ አንድ ችግር ይመክራሉ። ይሄ ባለሙያዎቹ አደምጫለሁ። ጥሩ ሐሳብ ነው። በስፋት እናነሳዋለን እሱንም። ሌላው አይናችን 1.8 ማይልስ ርቀት ላይ የበራ ሻማን መለየት ይችላል። በዚሁ አጋጣሚ ለምሳሌ ምርጥ አይን ሰውን እንዳለው እኛ አሁን በከዋክብት ዓለም ውስጥ ያለን ሰዎች 6 የሚባሉ ከዋክብት አሉ። ፕሌዲስ በሳይንስ ወይም 7 ሲስተርስ ይባላሉ። ምርጥ አይን ያለው 7ኛውን ኮከብ ማየት አለበት። አብዛኛውን ጊዜ ማታ ማታ ከዋክብት ለመመልከት እኔ ጋር ምሽት የሚመጡ ሰዎች አሉ። እንደምታውቀው ጨረቃን ይመለከታሉ። የጨረቃን ጉድጓዶች፣ የጁፒተርን ጨረቃዎች በቴሌስኮፕ ያሉ። ከዛ በኋላ ታውረስን ምን ካሳየዋቸው በኋላ እስቲ 7 እህትማማቾችን ፕሌዲስን እስቲ ተመልከቱ እላቸዋለሁ። በተለይ ላሊበላ ቤተ ገብርኤልን ዲዛይን ያደረገበት ቅርጹ ፕሌዲስ ነው፣ ሰማይ ላይ እንደምናየው እና 7ኛውን ማየት ትችላላችሁ ወይ ነው። እና አብዛኞቹ ማየት አይችሉም፣ በጣም ነው የሚከብደው የተለየ እንትን ካልሆነ ፎከስ። ግን ምርጥ አይን ያለው ሰው ያችን ማየት ይችላል። በጣም ያዛ ካለ በለዛ ግን በባይናኩላር ወይም በቴሌስኮፕ ነው። ሌላው ቀለማትን ዝርዝራቸውን ለማየት የሚረዱ ወደ 7 ሚሊዮን ኮንስ አይናችን አለው። በጨለማ ውስጥ የተሻለ ለማየት ደግሞ የሚችሉ ሮድስ የሚባሉ ወደ 100 ሚሊዮን ህዋሳት አይናችን አለው። አይደንቅም? በጨለማ ለማየት ቀለማትን ለመለየት የሚችሉ እንደ ኮንስ ሮድስ፣ እነዚህን ያህል ሴሎች እንግዲህ በተፈጥሮ የተሰጡ ድንቅ ስጦታዎች ናቸው። ሌላው በጣም አስገራሚው አይን ከ1 ሚሊዮን በላይ የእይታ ነርቭ ኦፕቲካል ነርቭስ አለው። ከ106 ሚሊዮን በላይ ፎቶሪሴፕተርስ ሴሎች አሉት። አይገርምም? 106 ሚሊዮን ሪሴፕት ያደርጋል ሴንስ። በቃ እነዚህ ሪሴፕተሮች ያሉት ነው እና ምን ያህል በምን አይነት መዋቅር የተገነባ እንደሆነ እንዴት ፈጣሪ እንደሰራው በጣም በእጅጉ የምትደነቅበት ነው። ሌላው ለምሳሌ ከአሻራ ጋር ተያይዞ አሁን አብዛኛውን ጊዜ ሞባይላችንንም ኦር አንዳንድ ሴኩሪቲ ነገሮችን በአይናችን ምን ከፍት ሆነናል እና አይሪስ የተባለው አይናችን ክፍል ወደ 256 የተለያዩ መለያዎች አሉት። ዲጂታል ሲግኔቸር አሻራ ቢያንስ 40 ነው መለያው። ይሄ ግን ወደ 256 እና አሁን ሪሰንትሊ እየመጡ ያሉ ቴክኖሎጂዎች ካያቸው በአይንህ ነው። ስትሮንግ ለዚህ ነው ሞር እንትን አሻራ ስላላቸው በጣም ስትሮንግ የሚባሉት ለዚህ ነው። በጣም እንደውም አንዴ ከዶክተር ሄኖክ ጋር ስታነኩሱ ሰምቻለሁና እናቶቻችን አልሰለጠኑም ይባላሉ እንጂ እነሱ ስልጡን ነበሩ። ዲጂታል ሲግኔቸር በጣም ለመጀመሪያ ጊዜ ሰው እንዲህ በጣቱ የሚያትም ያልተማረ ይመስላል። ግን ቢያንስ 40 መለያ ሴኩሪቲ መለያ ያለው ይሄ ነው። ያንተ አሻራ ከኔ ጋር አይገናኙ። የትም ኤርፖርት ሂድ፣ የትም ቦታ ሂድ አሻራ ትሰጣለህ። ህግ ቦታ የትም ቦታ ይነበባል፣ ይታወቃል። ያንተ 40 መለያዎችን ነጥቶ ያወጣል። የአይን ግን 256 መለያዎች አሉት ማለት ነው። ይሄ ስለዚህ አሁን ይሄ ኮምፒውተር ሴኩሪቲ ላይ ይሄ እንዳልከው ይሄ ባዮሜትሪክስ እንላቸዋለን። በጣት በአይን እንደዚህ የምንከፍታቸው በጣም ስትሮንግ ናቸው። እንግዲህ በስፋት ሌላ ጊዜ ቁጭ ብለን ከምሁራን ጋር ደግሞ እዚሁ የምናቀርበው የሚሆነው ቀጥል ደስ የሚል ነገር ይሆናል። አይን ፈጥኖ ይድናል። ለአይን አምላክ አለው ይባላል። የሚገርመው በ48 ሰዓታት ውስጥ ያገግማል። ይሄ የሚደንቅ ነው። ለምሳሌ የአይን ምርመራ አድርገህ ከሆነ እኔ ለምሳሌ ባህር ማዶ በሄድኩ ጊዜ በጣም ብዙ ስለምታነበው ስለምጽፍ አይን እንትን ሊሆን ይችላል፣ እስቲ ተመርመር ምናምን አሉ። እሺ አልኩኝ። ቼክ ተደረኩኝ፣ ኖርማል ነው። ከዛ ውስጡን ለማየት ፈሳሽ ገባና ያ ብዥ ነው የሚልብህ፣ አይን ሁሉ የጠፋ ነው የሚመስልና በጣም ከባድ ነው። ለአንድ ቀን ግን ወደ 48 ሰዓት ባልሞላ ውስጥ አይነ ወደ ይመለሳልና በጣም ፈጥኖ የመዳን አቅም አለውና ለአይን አምላክ አለው ይባላል። እኔ በጣም ይደንቀኛል። የሆነ ነገር እንትን ሊል መቶ ሽልኩ ይለና አይተኮን የሆነ ነገር ሲሆን ይስታል። ሁለተኛ እግዚአብሔር ደግሞ ቀጥታ እንዲሁ ቢንቀዋለን የሆነ ነገር ይወገዋል። ስለዚህ ሺልድ አድርጎበታል። ሽፋሽፍት መክደኛው ዝም ብሎ የሆነ ጉድፉም የሆነ የሚበረው እንትን እንዳይገባብን መከለያ ደግሞ መጨፈኛ አድርጓል። ይሄ በጣም የሚያስደንቅ ነው። ሌላው እንግዲህ አንተን ጨምሮ 99% የሚሆነው የዓለማችን ሕዝብ የአይን መነጽር በተለይ ከ43 ከ50 ባለው እድሜ ክልል ውስጥ የማንበቢያ መነጽር ይጠቀማል። አንተ እዛ እድሜ ደርሳል ማለት ሳይሆን ያው በጣም የማንበቢያ መነጽር ደግሞ የተሻለ እይታህ እንዲጨምር የሚያደርግ እንትን ነውና ይሄ ከአይን ጋር የተያያዘ ነገሮች አሉ እና እድሜ እየገፋ ሲሄድ እንግዲህ በአይናችን ላይ ያሉ ሌንሶች የማተኮር ችሎታቸውን ያጣሉ ማለት ነው፣ ይደክማሉ።
ይህ እንግዲህ ያው የእድሜ ግዝፈትን ያመለክታል። ሌላው አስገራሚ ነገር ጠፈር ላይ ያሉ ተመራማሪዎች ማልቀስ አይችሉም። ምንድነው እንባ ይመጣል። አሁን ስክሪኑ ላይ እንደውም ለተመልካቾቻችን እናሳያቸዋለን። ይንጠለጠላል እንጂ አይወድቅም፣ ስበት ስለሌለ አስፋል መሬት ላይ እየተንዠቀዠቀ ነው ይፈሰው። እዛ እንደ ኳስ እየተንከባለለ ነው የሚሆን፣ ምክንያቱም ስበት የለማ። ይሄ በጣም አስገራሚ። እንደው ክሪስ ሃድፎልድ የተባለ አንድ አስትሮናውት ልናለቅስ እንችላለን ይላል፣ ግን በምድር ላይ እንዳለው መሬት ጠብ አይልም እና ለምሳሌ ስቴዲየም ወር ሜዳ ላይ ኳስ እንደመንከባለል ጉንጭ ላይ እንባ እንደዚህ እየተንከባለለ በትልቁ ይንከባለላል እና ይሄ በጣም አስገራሚ ነው።